እንደዚህ ያወሩና እኔ ሳወራ ማንነቴን ምንም ነገር ሳላስቀር ነው ለሰው ገና የተዋወቁ ቀን ነው የምናገረው። የተወለድኩበት ክልል ሳይቀር እድሜ ሳይቀር ሁሉን ነገር አንድ ቀን ነው መጨረስ የምፈልገው። ከዛ ልቤን ልክ ውስጤን ካዩ በኋላ ችግራቸውን ነው በቃ እንዲቸግሮኝ እንደሆንኩ እንደዚህ ሆንኩኝ ይላሉ። ልክ ብር ስልክላቸው በዛ ይጠፋሉ። ብር አለኝ ትያለሽ? ብር አለኝ አልልም። በቃ ቸገረኝ ሲሉ እንደዚህ ተቸግሬ እንደዚህ ታስሬ ርቦኝ በቃ 20 ቀን 30 ቀን ዳቦ እየገዛሁ ነው የምበላው፣ ምግብ የለኝም፣ በቃ ስራ ተባክቶብኝ ነው የሚሉት። ምን ያህል ከሻል እስካሁን? ለአንድ ሰው 60 ምናምን ሺህ ልክ ያለው። ስንት? ለአንድ ሰው 69 ሺህ ልክ ያለው ለአንድ ሰው 10 ሺህ 5 ሺህ ምናምን አይቆጠርም። በጣም ብዙ ነው። እኔ ራሱ አላውቀውም። ከምርሽ ነው? እግዚአብሔር በምን ተዋውቀሽ ነው? በብዛት በሰው በጓደኛ ነው የምተዋወቃቸው። በቃ ጓደኛ ነው የሚያስተዋውቀኝ። ይሄ ላንቺ የሚሆን ነው ብሎ ያመጡልኛል። ግን የሆነ 6 ወር 7 ወር ካወራ በኋላ በዛው ይላል ይሄዳል። ከዛ መልሶ ደግሞ ይቅርታ ሲለኝ ይቅርታ አደርግለታለሁ መልሼ። አሁንም የተወሰነ ሰዓት አውርቶ በዛ ይሄዳል። እንዴት ነው እድሌ ልሞክር እንዴ? እኔም ትልኪያለሽ? አንድ የምሬን ነው መቤቴን ባክ ምክርን ፈልጌ ነው። በቃ ሰው አምናለሁ። አንተ አሁን ለምሳሌ ሙስሊም ነህ አይደል? ወላሂ ካልከኝ አምናለሁ። በቃ የሆነ እምነቱ ማርያምን ካለኝ አምናለሁ። በቃ ይሄን እንዴት ላድርገው? እሺ ቆይ ሚውት አድርጊና አዳምጪኝ። አንቺ አሁን በጣም ከባድ ቀዶ ጥገና የሚያስፈልግሽ በጣም እውነቴን ነው። 10 ዓመቴ ነው በዚህ ህይወት ካሳለፍኩ። እሺ ሚውት አድርጊ። መልስ አልፈልግም ከዚህ በኋላ መልስ። ውጋት ማደንዘዣ የ5 ሰዓት ማደንዘዣ ውጋት 60 ምናምን። እህቴ አንድ ሰው ስትተዋወቂ በአንድ ቀን ሁሉም ነገር ዘርግፈሽ እንዴት ትችይዋለሽ? እኔ የተወለድኩት እዚህ ነው፣ እንዲህ ነው የምሰራው፣ እድሜ እንዲህ ነው፣ እድሜ ለትምህርት ሲደርስ እዚህ ትምህርት ቤት ገብቼ ተምሬ ከዛ አቅመ ሔዋን ስደርስ እንደናትና ሰውየው ታዲያ ሁሉም ነገር በአንድ ቀን ሰማ። ቶሎ ብዬ እቺን ልጅ ቆዳዋን ገፈፍ ገፈፍ አድርጌ ወደ ቀጣዩ ሊድ ነው የሚለው። ገብቶሻል? ሰው ተረጋጊ እንጂ በጣም መረጋጋት አለብሽ። ሁሉም ነገር አይነገርም። ገብቶሻል? በቃ ሁሉ ነገር አይነገርም። ሁሉ ነገር አውርተሻችሁ ተረጋግተሽ ከሰዎች ጋር ስትተዋወቂ ጊዜ ይፈልጋል። ጓደኞችሽ ደግሞ እከሌ ይሆንሻል ብለው የሚያመጡልሽ ቆዳ ቢዝነስ ነው። ምንድነው በኮሚሽን ነው የሚሰሩት። ማንም ጓደኛችሁ የእናንተ ፍቅረኛ አለመኖር አሳስቦት ሰው አያስተዋውቃችሁ። ማንም እርግጠኛው እነግርሻለሁ። ጥሩ ነገር እንደውም ካለ አንድ ሴት እንዴት አድርጋ ካንቺ እንደምትነጥቅ ነው የምታስበው። ጥሩ ፍቅረኛ ካለሽ ጥሩ ሰው ነው ተዋወቂው እና ይሆንሻል። የሚሆን ከሆነ እዛው ነው የሚያፍኑት። እህቴ እየተዋወቅን አሁን ባሌን ተቀማው ሚስቴን ባሌን ተቀማው ነው አሁን ዘንድሮ የበዛው። የሚቀማ ባል ስለበዛ ወንዱ እቃ እየሆነ ስለመጣ ባሌን ቀማችኝ አንቺ የሚባባሉ ሴቶች በዝተዋል። እንደውም በወንድ ሴት ልጅ ስትጣላ እንደማየት በጣም አስደንጋጭ ነገር የለም። እቃውን ታይላት እንጂ እዛው ተያዥው እንደው እቃ ምን ያደርግልኛል ነው የሚሄድ ወንድ ከሆነ